ሻሎም ሻሎም ቅዱሳን የተወደዳችሁ ውድ ወንድሞቼና ውዲቶቼ ከእግዚአብሔር ከአባታችን ከጌታችንና ከመድኃኒታችን የሆነ ሙሉ ሰላምና ጸጋ ይብዛላችሁ። የአምላካችን የእግዚአብሔር ስም የተመሰገነ ይሁን። እንዴት ናችሁልኝ? የአባታችን የእግዚአብሔር ስም ለዘላለም የተባረከ ይሁን። እኔ ወንድማችሁ በጣም ደህና ነኝ። የጌታ ቸርነትና ምሕረት በስቶልኛል። ዛሬ ደግሞ የጌታ ምሕረትና ቸርነት ደግፎኝ እግዚአብሔር በልቤ ያስቀመጠውን ቃሉን ሐሳብ ከናንተ ጋር ለመከፋፈል መጥቻለሁኝ። እስከ መጨረሻ አብራችሁኝ እንድትሆኑ በአክብሮት ጋብዛችኋለሁኝ። ክብር ለኢየሱስ ክርስቶስ ይሁን። የዛሬው የመልእክቴ ሐሳብ ያለበት ሶስተኛይቱ የሐዋርያው የዮሐንስ መልእክት ቁጥር 1 ጀምሮ ያለውን አብረን እንመለከተዋለን። እንግዲህ ሶስተኛው ዮሐንስ መልእክት እንግዲህ ምዕራፍ የለውም፣ ቁጥሮች ብቻ ናቸው ያሉት። ክብር ለኢየሱስ ሲሆን ቀደም ብዬ አነበዋለሁኝ። ከዛ በኋላ እግዚአብሔር ከዚህ ክፍል የሚያስተምረንን የጊዜውን መልእክት እናገኘዋለን። መንፈስ ቅዱስ ዛሬ ይረዳናል፣ ያስተምረናል፣ በዚህ ቃል ይባርከናል። ክብር ለኢየሱስ ሲሆን ስፍራውን በጌታ በኢየሱስ ስም አነበዋለሁኝ። ሽማግሌው በእውነት እኔ ለሚወደው ለተወደደው ለጋዮስ ወዳጄ ሆይ ነፍሲ እንደሚከናወን በነገሩ ሁሉ እንዲከናወንልኝ ጤና እንዲኖሪ እጸልያለሁ። ወንድሞች መጥተው አንተ በእውነት እንደምትሄድ ስለ እውነት ሲመሰክሩ እጅግ ደስ ብሎኛልና ልጆቼ በእውነት እንዲሄዱ ከመስማት ይልቅ የሚበልጥ ደስታ የለኝም። ወዳጄ ሆይ ምንም እንግዶች ቢሆኑ ለወንድሞች በምታደርገው ሁሉ የታመነ ስራ ትሰራለህ። ክብር ለኢየሱስ ክርስቶስ ይሁን። የጌታ ስም የተመሰገነ ይሁን። እና በዚህ ስፍራ የምንመለከተው የእግዚአብሔር ቃል ሽማግሌው በእውነት ለእኔ ስፍራውን በጌታ በኢየሱስ ክርስቶስ ስም አነበዋለሁኝ። እግዚአብሔር አምላካችን የተመሰገነ ይሁን። እግዚአብሔር ከዚህ ክፍል የጊዜውን መልእክት ይሰጠናል። መንፈስ ቅዱስ በዚህ ቃል እንደሚባርከን በእግዚአብሔር ሙሉ እምነት አለኝ። ክብር ለኢየሱስ ሲሆን የጌታ ስም የተመሰገነ ይሁን። እንደዚህ ይላል ስፍራው፣ ሽማግሌው በእውነት እኔ ለሚወደው ለተወደደው ለጋዮስ ወዳጄ ሆይ ነፍሲ እንደሚከናወን በነገር ሁሉ እንዲከናወንልህና ጤና እንዲኖር እጸልያለሁ። አሜን። ወንድሞች መጥተው አንተ በእውነት እንደምትሄድ ስለ እውነት ሲመሰክሩ እጅግ ደስ ብሎኛልና ልጆቼ በእውነት እንዲሄዱ ከመስማት ይልቅ የሚበልጥ ደስታ የለኝም ብሎ ሐዋርያ ዮሐንስ ለሽማግሌው ለጋዮስ እንደጻፈለት ነው የምናነበው። ክብር ለኢየሱስ ክርስቶስ ይሁን። እንዲህ በሚል ሐሳብ የእግዚአብሔርን ቃል አብረን እንከፋፈላለን። መከናወን፣ ክብር ለኢየሱስ ይሁን። መከናወን ይሆንላችኋል። እግዚአብሔር መከናወንን ይሰጣችኋል። ለሰው ልጆች መከናወንን መስጠት የሚችል እግዚአብሔር ብቻ ነው። ክብር ለኢየሱስ ይሁን። በራሴ ጥረትና ልፋት መከናወንን አገኛለሁ ብለህ የምትጥር ከሆነ ድካም ብቻ ታተርፍበታለህ እንጂ ፋይዳ የሌለበት መከናወን ይሆናል። እረፍትና ሰላም የሌለበት መከናወን ይሆናል። እግዚአብሔር መከናወንን ሲሰጥ ክብር ለኢየሱስ ክርስቶስ ይሁን። እግዚአብሔርን እንድታከብርበት የመከናወኑ ምስጢር እግዚአብሔር መሆኑን በማወቅ እግዚአብሔርን ብቻ በሕይወት ላይ ታደምቀው ዘንድ ታከብረው ዘንድ እግዚአብሔር መከናወንን ይሰጣል። ክብር ለኢየሱስ ክርስቶስ ይሁን። እግዚአብሔር ይሄንን ቃል እንዲያስተምረን በዚህ ቃል እግዚአብሔር እንዲባርከን አብረን እንጸልያለን። ዘላለማዊና ጻድቅ ይሁንክ ሁሉን የምትችል እግዚአብሔር አምላካችንና መድኃኒታችን ሆይ በኢየሱስ ክርስቶስ ስም እናመሰግንሃለን። ክብር ሁሉ ለአንተ ይሁን። መከናወንን በመስጠት የታወክ የዘላለም አምላክ እግዚአብሔር ሆይ ዛሬም ደግሞ እግዚአብሔር ሆይ ቃልን ልንማር በዚህ ቃል ልንባረክበት እግዚአብሔር ሆይ በፊቴ አለን። ቃሉን እንድታስተምረን በዚህ ቃል እንድትባርከን መከናወንን እንድትሰጠን በኢየሱስ ስም ጸልያለሁኝ። ስለ ሁሉ ተመስገን። በኢየሱስ ስም ክብር ለኢየሱስ ይሁን። እግዚአብሔር መከናወንን ያደርግላቸዋል። መጽሐፍ ቅዱሳችን ስናገር አሜን እንዲከናወንልህ በነገር ሁሉ እንዲከናወንልህ ወደ ግራም ወደ ቀኝም ፈቀቅ አትበል ተብሎ ተጽፏልና እግዚአብሔር
መከናወንን ያደርግላችኋል። በምትሄዱበት መንገድ መከናወን እንዲሆንላችሁ እግዚአብሔርን አስቀድሙ። እግዚአብሔርን ያስቀደመ ሰው በነገር ሁሉ መከናወን ይሆንለታል። መከናወን ይሆንለታል። አሜን። ወደዚህ ወዳነበብኩበት ስፍራ ስመልሳችሁ ይህንን መልእክት የጻፈው ሐዋርያ ዮሐንስ ነው። እንደምታውቁት ሐዋርያው ዮሐንስ ጌታ ኢየሱስ ክርስቶስ ከመረጣቸው ከ12ቱ ደቀ መዛሙርቶቹ አንዱ ነው። እንደዚሁም ደግሞ ጌታ ኢየሱስ ክርስቶስ ይወደው የነበረው ተብሎም ተጽፎለታል እና የዮሐንስን ሕይወት ስንመለከት በጸጋ የተሞላ ሕይወት ነበር። ክብር ለኢየሱስ ይሁን እና ጌታ ኢየሱስ ክርስቶስ ከመረጣቸው ከ12ቱ ደቀ መዛሙርቶች ወደ ክርስቶስ ኢየሱስ ይጠጋ የነበረ ሐዋርያ እንደነበረ የመጽሐፍ ቅዱስ ምሁራኖች ይናገራሉ። ደግሞ መጽሐፍ ቅዱሳችንም አስረግጦ ይነግረናል። እንግዲህ ወደ ደረቱ ይጠጋ ነበር ይላል። አስቡት እስቲ እና መልእክቱን ስንመለከተው ዮሐንስ ወንጌልን ስናጠናው አንደኛ ዮሐንስን፣ ሁለተኛ ዮሐንስን፣ ሶስተኛ ዮሐንስን እንደዚሁም ደግሞ ሬቨሌሽን ዮሐንስ ራእይን ስናጠና በጣም አስደናቂ ነው። የመለኮት ክብር የሰፈነበት ለክርስትና ሕይወታችን ፋውንዴሽን የሆነውን ሐሳብ ፍሮልን እንመለከተዋለን። ክብር ለኢየሱስ ይሁን እና ዛሬም ወገኖቼ ጌታ ኢየሱስ ክርስቶስ በደሙ የዋጀን ቅዱስ ሕዝቦች ነን። አሜን። እግዚአብሔር ወዶናል። እግዚአብሔር በልጁ በኢየሱስ ክርስቶስ ከዘላለም ሞት ወደ ዘላለም ሕይወት አሸጋግሮናል፣ ወዶናል። በጸጋ ተመርጠናል እና በጸጋ ተመርጠናል ድነናል ብለን ቁጭ እንድንል መጽሐፍ ቅዱሳችን አይፈቅድልንም። እንግዲህ ዕለተ ዕለት በመንፈስ ቅዱስ በመሞላት በሕይወታችን ጌታ ኢየሱስ ክርስቶስን ማድመቅ አለብን፣ መልኩን ማድመቅ አለብን። አሜን። ክብር ለኢየሱስ ይሁን። ወደ እርሱ ሞር መጠጋት አለብን። ከእርሱ ጋር ወክ ማድረግ አለብን። በዛን ጊዜ መከናወን ይሆንልናል። አሜን። ማደግ ይሆንልናል፣ መጨመር ይሆንልናል። ድምፁን እየሰማን ወደ እግዚአብሔር ፍጹም ሙላት እንገሰግሳለን። የእግዚአብሔር ስም የተባረከ ይሁን እና ወደዚህ ስመልሳችሁ ለተወደደው ለጋዮስ የተወደደ ሰው አሜን፣ የተወደደ ሰው ነው። በሰዎች ዘንድ ተወዳጅነት የነበረው ሰው ነው እና ሐዋርያ ዮሐንስ ይጽፍለት ለተወደደው ለጋዮስ ብሎ ይጽፍለታል እና ወዳጄ ሆይ፣ ይሄ ጋዮስ የዮሐንስ ወዳጅ ነበረ፣ የተወደደ ሰው ነበረ። ወዳጄ ሆይ ነፍሴ እንደሚከናወን በነገር ሁሉ እንዲከናወንልኝ ጤና እንዲኖሪ እጸልያለሁ ይላል። ስለ 3 ነገሮች ሲጸልይለት እንመለከታለን። ከነዛ ከ3 ነገሮች የመጀመሪያውና አንደኛው የጋዮስ ነፍስ እንዲከናወን ወይም ነፍሱ እንድትከናወን ይጸልይለታል። ሁለተኛው ሐሳብ በነገር ሁሉ እንዲከናወንለት ይጸልይለታል። ሶስተኛው ደግሞ ጤና እንዲኖረው ይጸልያል። እነዚህ 3 ነገሮች መሰረታዊ ነገሮች ናቸው። ክብር ለኢየሱስ ይሁን። እነዚህ 3 ነገሮች ለሰው ሕይወት የሚያስፈልጉ ነገሮች ናቸው። ከእግዚአብሔር የሚሆኑ ከእግዚአብሔር የሚመጡ ከእግዚአብሔር ዘንድ ያሉት ነገሮች ናቸው። የነፍስ መከናወንን የሚሰጥ ሰው አይደለም፣ ገንዘብና ወርቅ አይደለም፣ በዚህ ምድር ላይ የምናፈራው ሀብት አይደለም። የነፍስን መከናወን መስጠት የሚችል ማለት ነው። የነፍስ መከናወን ከእግዚአብሔር ብቻ የሚመጣ በረከት ነው እና አንድ ሰው ነፍሱ ተከናወነ ወይም ደግሞ ነፍሱ ለመለመች ብለን መናገር የምንችለው እንዴት ነው? መቼ ነው? አንድ ሰው በዚህ ምድር አንድ ሰው እግዚአብሔር በፈቃዱ የሰው ልጅን ለማዳን የላከውን ጌታ ኢየሱስ ክርስቶስን በማመን በሚድንበት ጊዜ ነፍሱ ተከናወነች ማለት ነው። ክብር ለኢየሱስ ይሁን። ኢየሱስ ክርስቶስን ያገኘችለታ ዕለት ተከናወነች ማለት መከናወንን አግኝታለች ማለት ነው። ለመለመች ማለት ነው። ክብር ለኢየሱስ ይሁን።
የገንዘብ ብዛት፣ የሀብት ብዛት፣ የዝና ብዛት ነፍሳችንን ክብር ለኢየሱስ ይሁን ሊያከናውን አይችልም። የነፍስ እረፍትን መስጠት አይችልም። ነፍስ በክርስቶስ ኢየሱስ አምና ስትድን ከዘላለም ሞት ስታመልጥ መከናወን ሆኖላታል። መከናወን ሆኖላታል። ስኬት ሆኖላታል። ተሳክቶላታል ማለት ነው። ክብር ለኢየሱስ ክርስቶስ ይሁን። አሜን። የጌታ ስም የተባረከ ይሁን። መጽሐፍ ቅዱሳችን ሲናገር አሜን አሜን አሜን፣ የሚሰማኝ በእርጋታ ይቀመጣል ከመከራ ስጋትም ያርፋል ይላል እና ጌታ ኢየሱስ ክርስቶስን የሕይወቱ ጌታና አዳኝ አድርጎ ከተቀበለ በኋላ ድምፁን መስማት ይጠበቅበታል። አንድ ሰው እርሱን ሊሰማው ይገባዋል እና እኔን የሚሰማኝ በእርጋታ ይቀመጣል። መከራ አለ፣ ችግር አለ፣ ፈተና አለ። በዚህ ምድር ላይ የሚፈራረቁ ብዙ ነገሮች አሉ። ይሁን እንጂ በዛ ውስጥ ሳይናወጥ ቆሞ በእግዚአብሔር መንፈስ ጸንቶ ቆሞ እርሱን የሚሰማ ሰው በእርጋታ ይቀመጣል። እግዚአብሔር ያረጋጋዋል። ክብር ለኢየሱስ ይሁን። አሜን። ተረጋግቶ መኖር የነፍስ መከናወን ነው። ስለዚህ ነፍስ መቼ ነው የተከናወነች የምትሆነው? መቼ ነው የለመለመች የምትሆነው ብላችሁ ከጠየቃችሁኝ በጌታ በኢየሱስ ክርስቶስ አምና በዳነች ቀን ተከናወነች ማለት ነው። ስለዚህ ሐዋርያው ዮሐንስ ከሚጸልይበት ወይም ከሚጸልይለት ርዕሶች የመጀመሪያውና አንደኛው የነፍስ መከናወን ነበረ። ለጋዮስ እየጸለየለት ማለት ነው። የነፍስ መከናወን እንዲሆንልህ እጸልይልሃለሁ። ነፍስ ስትከናወን ክብር ለኢየሱስ ይሁን በእርጋታ ትቀመጣላችሁ። ነፍስ ስትከናወን እግዚአብሔር ይከብርባችኋል። ነፍሳችሁ ስትከናወን፣ ነፍሳችሁ በእርጋታ ስትኖር ክብር ለኢየሱስ ክርስቶስ ይሁን። አሜን። የእረፍት ኑሮ ትኖራላችሁ። የሰላም ኑሮ ትኖራላችሁ። ነፍስ ስትቀበዘበዝ ሰላም አይኖራችሁም፣ እረፍት አይኖራችሁም። የነፍስ እረፍትንና ሰላምን መስጠት የሚችል በቀራንዮ መስቀል ላይ ደሙን በመፍሰስ ያዳነን ኢየሱስ ክርስቶስ ነው። መጽሐፍ ቅዱሳችን ሲናገር ለነፍሳችሁ ምንን ታገኙታላችሁ ይላል? እረፍትን ታገኙታላችሁ ይላል። አሜን። የእግዚአብሔር ስም እየተመሰገነ ይሁን። አሜን። ሸክም የከበደ ሁሉ ወደ እኔ ይምጣ፣ እኔም አሳርፈዋለሁ። ወደ እኔ አሳርፋችኋለሁ። እረፍት ያጣችሁት፣ የተጎሳቆላችሁት፣ ኃጢአት ያጎሳቆላችሁት፣ ዓለም ያጎሳቆላችሁት፣ ክብር ለኢየሱስ ይሁን። መከራ ያጎሳቆላችሁት፣ ሕግ የተጫጫነባችሁ፣ ክብር ለኢየሱስ ይሁን። ቀና ማለት ያቃታችሁ ወደ እኔ ኑ፣ እኔ ከላችሁ የከበደባችሁን ቀንበርን እሰብረዋለሁ። የኃጢአትን ቀንበር፣ የሞትን ቀንበር ምን አደርገዋለሁ? እሰብረዋለሁ። ቀንበር ቀሊል ነው። አሜን። የአገልግሎት ቀንበር፣ የጸጋ ቀንበር ቀሊል ነው፣ የሚከብድ አይደለም። ያ የሕግ ቀንበር ሕዝብ እስራኤላውያንን ያስጨንቅ ነበረ፣ መፈጸም እስኪያቅታቸው ድረስ፣ ሞት እስከሚነግስባቸው ድረስ። ክብር ለኢየሱስ። ለሞት ሰለባ እስከሚሆኑ ድረስ ነው የሕግ ቀንበር የከበደባቸው እና እነዛ አይሁዳውያን እነዛ ጌታ ኢየሱስ ክርስቶስን አላወቁትም ነበረ። ላወቁት ግን ክብር ለኢየሱስ ይሁን ጸጋን አፈሰሰላቸው። ለተቀበሉት የእግዚአብሔር ልጅነትን ስጦታ ሰጣቸው። ክብር ለኢየሱስ ይሁን እና ሕግ ያስጨንቃቸው ነበረ። ሕግ ሸክም ሆኖባቸው ነበረ። ጌታ ኢየሱስ ክርስቶስ ወደ እኔ ኑ፣ እኔ አሳርፋችኋለሁ። አሜን። እኔ አሳርፋችኋለሁ። ለነፍሳችሁ እረፍትን ታገኙታላችሁ፣ ሰላምን ታገኙታላችሁ በኢየሱስ ክርስቶስ ስም። ሃሌሉያ። በክርስቶስ ኢየሱስ አምናችሁ የዳናችሁት አርፋችኋል፣ አምልጣችኋል። ክብር ለኢየሱስ ይሁን። አምልጣችኋል።
አሜን። በኢየሱስ ስም የነፍስ መከናወን ይሆንላችኋል። ነፍሳችሁ ስትለመልም በእርጋታ ተቀምጣችሁ ታገለግላላችሁ፣ ትኖራላችሁ፣ አርፋችሁ ትኖራላችሁ። በኢየሱስ ስም በህይወታችሁ ላይ እረፍት ይሰፍናል። አሜን። ትለመልማላችሁ፣ ፍሬ የተሞላበትን ህይወት ትኖራላችሁ። ክብር ለኢየሱስ ሲሆን ሁለተኛው ሐሳብ በነገር ሁሉ እንዲከናወንልህ እጸልያለሁ ይላል። በነገር ሁሉ እንዲከናወንልህ። ክብር ለኢየሱስ። በነገር ሁሉ እንዲከናወንልህ፣ በሚያስፈልግ ሁሉ እንዲከናወንልህ እጸልያለሁ ይላል። መጽሐፍ ቅዱሳችን ስናገር እንደዚህ ይላል፣ በነገር ሁሉ እንዲከናወንልህ ወደ ግራም ወደ ቀኝም ፈቀቅ አትበል። ይህ መጽሐፍ ካፊ ምን አይበል አይለይ ተብሎ እንደተጻፈ በነገር ሁሉ መከናወን እንዲሆንልን ክብር ለኢየሱስ ይሁን። ምን ማድረግ አለብን? ከእግዚአብሔር ጋር መጣበቅ አለብን። እውነትን መከተል አለብን። ከታች በኩል ልጆቼ በእውነት እንዲሄዱ ከመስማት ይልቅ የሚበልጥ ደስታ የለኝም ይላል። እንግዲህ ከዚህ ከእግዚአብሔር ቃል እንደምንረዳው ጋዮስ በእውነት ይሄድ የነበረ ሰው እንደነበረ እንመለከታለን። አሜን። በእውነት የሚሄድ ሰው ነበር። እውነት ደግሞ አርነትን የሚያወጣ እውነት ነው። አርነትን የሚያወጣ እውነት ነው። እውነትን ታውቁታላችሁ፣ እርሱም አርነትን ያወጣችኋል ተብሎ እንደተጻፈ እውነት ራሱ ኢየሱስ ክርስቶስ ነው። እውነት እንደ እግዚአብሔር ፈቃድ የሰው ልጆችን ለማዳን የመጣውን የተገለጠውን ኢየሱስ ክርስቶስን አውቆ በእርሱ መመላለስ እውነት ነው። በቅድስናና በጽድቅ መመላለስ እውነት ነው። ክብር ለኢየሱስ ሲሆን የእግዚአብሔር ስም የተመሰገነ ይሁን። በኢየሱስ ስም መከናወን ይሁንላችሁ። አሜን አሜን። በምትወጡበትና በምትገቡበት በየትኛው አይነት ዘርፍ በኢየሱስ ክርስቶስ ስም እግዚአብሔር መከናወንን ይሰጣቸዋል። ለዳንኤል መከናወን ሆነለት። የይሁዳ ሰው ነበረ፣ ተማርኮ በሄደበት እግዚአብሔርን አስከብሮ ይኖር ነበረ። ነገር ግን እግዚአብሔር ከእርሱ ጋር ነበረ። እግዚአብሔር ተዋጋለት። በልጦ እስኪገኝ ድረስ የእግዚአብሔር ክብር ተገለጠበት። እግዚአብሔር እጁን ይዞ በድል መራው። በዙሪያ ብዙ ሰዎች ከበውት ነበረ። እሱን ለመጣል አልፎ እንዳይሄድ ስኬታማ ሰው እንዳይሆን ከበውት ነበረ። ወገኖቼ እግዚአብሔር ከእናንተ ጋር ይሁን እንጂ የሚከባችሁ ከኪዳኑ ጉልበት አይበልጥም። እግዚአብሔር ያስበልጥሃል፣ ያስበልጥሻል። በኢየሱስ ስም በልጠሽ ትገኛለሽ። ክብር ለኢየሱስ ይሁን። እግዚአብሔር መከናወንን ሰጠው፣ ኑሮ ተቃናለት ይላል ዳንኤል። በኢየሱስ ክርስቶስም ኑሯችሁ ይቃና። አሜን አሜን አሜን። ኢየሱስ ክርስቶስ ጌታ ነው። የእግዚአብሔር ስም የተመሰገነ ይሁን። ሶስተኛውና የመጨረሻው የጤና መከናወን ወገኖች፣ በዚህ ምድር እስካለን ድረስ ጤንነታችን በኢየሱስ ስም የተባረከ ይሁን። አሜን አሜን። ክብር ለኢየሱስ ይሁን። የጤና መከናወን እንዲኖርልህ እጸልያለሁ አለው ሐዋርያው ዮሐንስ። የጤና መከናወን በኢየሱስ ስም እግዚአብሔር ጤናችሁን ያለምልም። አዎ በዚህ ምድር እስካለን ድረስ በሽታ አለ። ይሄ ስጋ ደካማ ስለሆነ ይሄ ስጋ በሽታ ሊያጠቃው ይችላል። ፍለጻ ሊወረወርበት ይችላል። እግዚአብሔር ግን ፍለጻውን ይሰብረዋል። እግዚአብሔር ግን ክብር ለኢየሱስ ሲሆን መጽሐፍ ቅዱሳችን ሲናገር ጤናዬን እመልስልሃለሁ ቁስልንም እፈውሳለሁ ተብሎ ተጽፏል። በጌታ በኢየሱስ ስም በዚህ ሰዓት በተለያየ ደዌ ውስጥ እየተመሰቃቅላችሁ ያላችሁት መቼ ነው የሚጎበኘኝ? መቼ ነው ጤንነቴ የሚለመልመው? መቼ ነው ቆሜ የማገለግለው? መቼ ነው የማልፈው ይሄንን በሽታ ይሄንን ተግዳሮት ብላችሁ በጭንቀት ውስጥ ያላችሁት እንባ ምግብ የሆነባችሁ ስሙ። በኢየሱስ ክርስቶስ ስም ከዚህ ሰዓት ጀምሮ ፈውስ ይሆንላችኋል። ከዚህ ሰዓት ጀምሮ የጤና መከናወን ይሆንላችኋል። ምናልባት ጋዮስ ታሞ ሊሆን ይችላል። ጤንነቱ ተዛብቶ ሊሆን ይችላል። ጤና እንዲኖርልህ እጸልያለሁ ያለው ዝም ብሎ አይደለም። ዛሬም በሽታ አለ። ዛሬም ብዙ ነገሮች አሉ። ስለ እኔና ስለ እናንተ ክብር ለኢየሱስ ይሁን። ዋጋን የከፈለው ቆስሎ እኛን የፈወሰን ያከመን ዛሬም ያክማቸዋል። ዛሬም ክብር ለኢየሱስ ይሁን። መድኃኒታችን ኢየሱስ ክርስቶስ ከእኛ ጋር አለ።
ልንታመም እንችላለን። ክብር ለኢየሱስ ይሁን። እግዚአብሔር በእኛ ህይወት ላይ የጀመረውን እስኪጨርስ ድረስ ሊገለን አይችልም፣ ሊያጠፋን አይችልም። ለዛ ነው መጽሐፍ ቅዱሳችን ሲናገር ሐዋርያው ጳውሎስ የሰይጣን መልእክተኛ ተሰጠው ይላል። ያ በሽታ ነው ያሰቃየው ነበረ፣ ያስጨንቀው ነበረ። ያ በሽታ እንዲርቅ፣ ያ በሽታ እንዲርቀው፣ ያ በሽታ እንዲለቀው በተደጋጋሚ ጸልዮ ነበረ፣ ወደ እግዚአብሔር ጮሆ ነበረ። ክብር ለኢየሱስ ይሁን። እግዚአብሔር እንዲህ ስል መለሰለት፣ ኃይሌ በድካም ይገለጣል፣ ጸጋዬ ይበቃል። አሜን። የእግዚአብሔር ጸጋ ይደግፋል። የእግዚአብሔር ጸጋ ብርታት ይሆንልሃል። የእግዚአብሔር ጸጋ ያስጨነቀህን ይነቅለዋል። ክብር ለኢየሱስ ይሁን። አንዳንዴ እግዚአብሔር በዛ ሁኔታ ውስጥ ክብሩን ይገልጣል። እግዚአብሔር ደግሞ ሊነቅልም ይችላል። ይነቅላል። እግዚአብሔር በኢየሱስ መነቀል ያለበት ይነቀላል፣ መተከል ያለበት ይተከላል። የእግዚአብሔር ጉብኝት ያገኛችሁ በኢየሱስ ክርስቶስም። በነገር ሁሉ እግዚአብሔር መከናወንን ይስጣችሁ። በኢየሱስ መከናወን ይሁንላችሁ። በምትሄዱበት መንገድ ሁሉ እግዚአብሔር መከናወንን ይስጣችሁ። በአገልግሎት እግዚአብሔር መከናወንን ይስጣችሁ። በኢየሱስ ክርስቶስም በምድራዊ በረከት እግዚአብሔር መከናወንን ይስጣችሁ። ለብዙ ሰዎች መፍትሄ እስክትሆኑ ድረስ፣ ለብዙ ሰዎች ጥላ እስክትሆኑ ድረስ እግዚአብሔር መከናወንን ይስጣችሁ። የጤና መከናወን ይሁንላችሁ። የነገር ሁሉ መከናወን ይሁንላችሁ። በኢየሱስም የነፍስ መከናወን ይሁንላችሁ። ሰላማችሁ እንደ ምንጭ ይፍለቅላችሁ። ጸጋ ይብዛላችሁ። በሰመነው ቃል እግዚአብሔር ይባርከን። በኢየሱስ ስም ጸልያለሁ። በዚህ ሰዓት የሚታመሙ ይፈወሱ። በተለያየ ደዌ ውስጥ እየተመሰቃቀሉ ያሉት አሁን በኢየሱስ ስም ይፈወሱ። የእግዚአብሔር ቅባት ይፈውሳቸው። ቀንበር ከላያቸው ላይ ይሰበር። ፈጽሞ የተዘጋባቸው በር ፈጽሞ ይከፈትላቸው። በኢየሱስ ስም የሥራ በር ይከፈትላቸው። የአገልግሎት በር ይከፈትላቸው። በኢየሱስ ስም የበረከት በር ይከፈትላቸው። ምንጭ በኢየሱስ ስም ይከፈትላቸው። እግዚአብሔር ሆይ እልፍ ታደርጋቸው ዘንድ ጸልያለሁ። ወደ ከፍታ እልፍ ታደርጋቸው ዘንድ፣ ወደ ኔክስት ቻፕተር እልፍ ታደርጋቸው ዘንድ በኢየሱስ ስም ጸልያለሁ። በነገር ሁሉ እግዚአብሔር ሆይ መከናወንን ስጣቸው። በኢየሱስ ስም ለሚታመሙት ፈውስ ይሁንላቸው። ለወደቁት መነሳት ይሁንላቸው። ላዘኑት መጽናናት ይሁንላቸው። ልባቸው ለተሰበረ በኢየሱስ ስም እግዚአብሔር ሆይ ፈውስ ይሁንላቸው። ሰላም ይብዛላቸው። ስለሰማህን ተባረክ። ሁሉ ለስምህ ክብር ይሁን በጌታ በኢየሱስ ስም አሜን። ጸጋና ሰላም ይብዛላችሁ። እወዳችኋለሁ። ሻሎም